ሰላም ቤተሰቦች እንደምናችሁ። ይህ አዲሱ ቻናሌ ነው። በዛሬው ቪዲዮ በ2026 እንዴት ኢትዮጵያ ውስጥ የሚሰራ ፔፓል አካውንት መክፈት እንደሚቻል እና እንዴት ገንዘቡን ማውጣት ማስገባት እንደምንችል እናያለን። ቪዲዮውን ከመጀመራችን በፊት ላይክ፣ ሼር እና ሰብስክራይብ ማድረጉን እንዳይረሱ። የቻናሌ ስም ጸጋዬ ቴክ ነው። ወደ ቪዲዮ እንግባ። በመጀመሪያ ብሮዘራችን ላይ እንገባና ፔይፓል ዶት ኮም ብለን ስላሽ እናደርግና ኤልኤስ ብለን ሰርች እናደርጋለን። እዚህ ጋር ፔይፓል ዶት ኮም ብቻ የምንል ከሆነ ቀጥታ ወደ ኢትዮጵያ ነው የሚያመጣን። በኢትዮጵያ ውስጥ ሆነን ደግሞ ፔይፓል አካውንት መክፈት ስለማንችል ኤልኤስ ማድረግ ይኖርብናል ማለት ነው። ሶ ሰርች እናደርጋለን። እንደዚህ አይነት ኢንተርፌስ ያመጣልናል። ከዛ ቀጥታ የምናደርገው ምንድነው አዲስ አካውንት ልንከፍት ስለሆነ ሳይን አፕ የሚለውን እነካለን። እዚህ ጋር ሁለት ምርጫዎች ያመጣልናል፣ ቢዝነስ እና ፐርሰናል የሚል። እዚህ ጋር የምንከፍተው ምንድነው ቢዝነስ አካውንት ነው መሆን ያለበት። ፐርሰናል ከሆነ ሊሚትድ ስለሆነ አክሰሱ ቢዝነስ የሚለውን ትነኩትና ከስር ጌት ስታርትድ የሚለውን ትነኩታላችሁ። ከዛ እዚህ ጋር ክሬት የቢዝነስ አካውንት ይለናል። የሚያመጣልን ነገሮች አሉ፣ እነሱን በስትክክል እንሞላለን ማለት ነው። የመጀመሪያው ምንድነው ፈርስት ኔም ነው። እዚህ ጋር ስማችሁን ነው የምታስገቡት። ቀጣይ የሚያመጣልን ላስት ኔም ነው። ላስት ኔም ላይ የአባታችሁን ስም ታስገባላችሁ። ከስር ኢሜይል አለ። ኢሜይል ከዚህ በፊት የከፈታችሁበት ኢሜይል ከሆነ ስለማይሰራላችሁ የግዴታ ከዚህ በፊት ያልተከፈተ አዲስ ኢሜይል ሊሆን ይገባል ማለት ነው። ከዚህ በፊት የሞከራችሁበት ኢሜይል ከሆነ ሊሰራላችሁ አይችልም። አዲስ ከተከፈተ ግን 3 ቀን ያለፈው ኢሜይል ቢሆን ይመረጣል ማለት ነው። እሱን እናስገባለን። እሺ አስገብቻለሁ። ከስር ፓስወርድ ይጠይቀናል። ፓስወርዳችን የግዴታ 8 ካራክተር መሆን አለበት፣ አትሊስት ማለት ነው። 8 ካራክተር እና ከዛ በላይ ሊሆን ይገባል። እንዲሁም ደግሞ በውስጡ አፐር ኬዝ እና ሎወር ኬዝን ያካተተ መሆን ይኖርበታል ማለት ነው። ስለዚህ ፓስወርዳችንን እዚህ አስገብቻለሁ። ፓስወርድ ካስገባን በኋላ ከስር ምን ይጠይቀናል? ስልክ ይጠይቀናል። የኢትዮጵያን ስልክ ማስገባት እንችላለን፣ የራሳችንን ስልክ እዚህ ጋር መጀመሪያ ኮዱን እናስገባለን። እዚህ ጋር ኮዱን 251 የሚል ትፈልጋላችሁ። ይኸው እዚህ ጋር አግኝቼዋለሁ። ኢቲ 251 የሚለውን እንነካለን። ከዛ ከስር ፎን ነምበር የሚለው ላይ ስልካችንን እናስገባለን። 9 ብለን እንጀምርና ስልካችንን እናስገባለን ማለት ነው። እሱን ከጨረስን በኋላ ከስር አግሪ ኤንድ ክሬት አካውንት የሚለውን እንነካለን። እዚህ ጋር ምን ይለናል? ኮንፊርም ዩር ኢሜይል ዊዝ ኤ ኮድ ይለናል። ኢሜይላችንን የግዴታ ኮንፈርም ማድረግ ይኖርብናል። ስለዚህ ከስር ኢሜይል ዩ ኤ ኮድ የሚለውን እንነካለን። እዚህ ጋር በኢሜይላችን ይላክልናል ኮድ። ከዛ በኋላ እሱን እናስገባለን ማለት ነው። ይኸው ተልኮልኛል 67 28 37 67 28 37 እሱን አስገባለሁ። ስለዚህ እዚህ ጋር ምን ይለናል? አካውንታችን ክሬትድ ሆናል ይለናል። ስለዚህ ዋናውን ፕሮሰስ ጨርሰናል ማለት ነው። እዚህ ጋር የሚጠይቁንን ጥያቄዎች እየሞላን እንሄዳለን። ምን እናደርጋለን? እዚህ ጋር ሬዲ ቱ ስታርት ዩዚንግ ዩር ቢዝነስ አካውንት ይለናል። እንመርጣለን። ቢዝነስ ታይፕ ይለናል። እዚህ ጋር የፈለጋችሁትን ብትመርጡ ችግር የለም። ዝም ብዬ የላይኛውን ፓርትነርሺፕ የሚለውን ነክቻለሁ። እዚህ ጋር የቢዝነሳችን ኔም ይለናል፣ ይጠይቀናል። የመጀመሪያው ላይ ማለት ነው። የፈለጋችሁትን ስም የቢዝነሱን ኔም ታስገባላችሁ።
ፕሮዳክት ኤንድ ሰርቪስ ካታጎሪ ይለናል። እዚህ ጋም እንመርጣለን ማለት ነው። ፕሮዳክት ኦር ሰርቪስ ካታጎሪ የሚለውን እነካና እሺ እዚህ ጋር የላይኛውን ዝም ብዬ መርጫዋለሁ። ቢዝነስ ሬጅስትሬሽን ነምበር ኦፕሽናል ነው፣ ብታስገቡም ባታስገቡም ችግር የለውም። ከስር ምን ይጠይቀናል? ሪጅስተርድ ቢዝነስ አድሬስ ይለናል። አድራሻ ነው የሚጠይቀን። እዚህ ጋር መሳሳት የሌለብን ነገር ቢኖር የኢትዮጵያ አድሬስ ልናስገባ አይገባም። ምክንያቱም የኢትዮጵያ አድሬስ የምናስገባ ከሆነ አካውንታችን ይዘጋል። የግዴታ የሌላ ሀገር አድሬስ መሆን አለበት። እዚህ ጋር ደግሞ መጀመሪያ ስንገባ የገባ ነው በሌሴቶ ስለሆነ ምን እናደርጋለን ማለት ነው? የሌሴቶን አድራሻ እናስገባለን ማለት ነው። እዚህ ጋር እኔ ያስቀመጥኩት አለ። ያው የምታዩት ይሄኛው አለ። ከዚህ ላይ ቀጥታ መውሰድ እንችላለን ማለት ነው። ከመጀመሪያ እስከ መጨረሻ ያለውን በስቴፕ ቀጥታ መውሰድ ይቻላል ማለት ነው። የመጀመሪያውን ኮፒ አድርጋለሁ። ሄጄ አድሬስ ላይን 1 ላይ የሚለው ላይ እንከተዋለን። እሺ ቀጣይ አድሬስ ላይን 2 ላይ የሚለውን ደግሞ ሁለተኛ ላይ ያስቀመጥኩትን እከተዋለሁ ማለት ነው። እሺ ሲቲ ታውን ቪሌጅ የሚለው ላይ ሶስተኛ ላይ ያስቀመጥኩትን እከተዋለሁ። ከዛ ስቴት የሚል አለ። ስቴት የሚለው ላይ አራተኛ ላይ ያስቀመጥኩትን እከተዋለሁ። ኮፒ እያደረግን ቀጥታ ወስደን ፔስት ማድረግ ነው። ቀላል ነው። እዚህ ጋር ፖስታል ኮድ ይጠይቀናል። ፖስታል ኮድም መጨረሻ ላይ ያስቀመጥኩትን 100 የሚለውን ወስጄ እከተዋለሁ ማለት ነው። ከዛ እዚህ ጋር በድጋሚ ስልክ ይጠይቀናል። ያው ቢዝነስ ፎን ነምበር ነው የሚለው። ከፈለግን ቅድም የከተትነውን ስልካችንን ደግመን መክተት እንችላለን። ያው ኢሲ 251 የሚለውን እንከታለን። ከዛ በኋላ ከስር ኔክስት የሚለውን እነካለን። እዚህ ጋር ምን ይጠይቀናል? ኦሬዲ አካውንት ኦነር ኔሙን ስሜን አስገብቶልኛል። ከዛ ከስር ምንድነው እዚህ ጋር የምናስገባው አጠቃላይ ዲቴል ነው። ስለ ራሳችን ዲቴል እናስገባለን። ዴት ኦፍ በርዝ ይጠይቀናል። እዚህ ጋር መሳሳት የሌለባችሁ ነገር የልደት ቀናችሁ ስታስገቡ ትክክለኛውን ማስገባት ይኖርባቸዋል። ዴት ኦፍ በርዝ እናስገባለን ማለት ነው። እዚህ ጋር ናሽናሊቲ ይጠይቀናል። ከፈለግን ይሄን ናሽናሊቲውን መለወጥ እንችላለን ወደ ኢትዮጵያ። ኢትዮጵያ እንለዋለን። እዚህ ጋር ከስር ሪዚደንሻል አድሬስ ይጠይቀናል። ድጋሚ መክተት አይጠበቅብንም። ቼክ ቦክሷን መንካት ነው የሚጠበቅብን። ቼክ ቦክሷን ስንነካ ቅድም ያስገባነውን ራሱን አድሬስ ያስገባልናል ማለት ነው። ከዛ እሱን ስንጨርስ ከስር ኔክስት እንለዋለን።
እዚህ ጋር የሚያመጣልን ነገር አለ። እሱን ቀጥታ ስኪፕ ማድረግ እንችላለን። ስኪፕ ፎር ናውን የሚለውን እነካለን ከስር። ስለዚህ እንደምታዩት እዚህ ጋር ፔይፓል አካውንታችን በአዲስ መልክ ከፍተናል ማለት ነው። ስቴፑ በጣም ቀላል ነው። እስከ መጨረሻው ድረስ ካያችሁኝ አካውንቱን ለመክፈት ምንም አይከብዳችሁም። እዚህ ጋር ማድረግ ያለባችሁ ነገር ቢኖር ኢሜይላችሁን ኮንፈርም ያላደረጋችሁ ከሆነ ከላይ ኖቲፊኬሽን ያመጣላችኋል። እሱን ነክታችሁ ኮንፈርም ማድረግ ትችላላችሁ ማለት ነው። ስለዚህ ኢትዮጵያ ውስጥ የሚሰራ ፔይፓል አካውንት መክፈት እንደዚህ በቀላሉ ይቻላል ማለት ነው። እዚህ ጋር ሌላ ልላችሁ የምፈልገው ነገር ምንድን ነው፣ ገንዘብ ወዲያው አታስገቡበት፣ ወዲያው እንዲላክ አታድርጉ። ገንዘብ ትንሽ ከተከፈተ ቢቆይ ይመረጣል። ካልሆነ ግን ወዲያው የሚገባበት ከሆነ አካውንታችንን ሊዘጉት ስለሚችሉ ገንዘብ ቶሎ ባይገባበት ይመረጣል። እንዲሁም ደግሞ ከላይ ገብታችሁ ፕሮፋይል ላይ ምንም ነገር ባትቀይሩ ይመረጣል። የምትቀይሩ ከሆነ ሊታወቅባችሁ ስለሚችል ኢትዮጵያ እንደሆናችሁ አካውንቱ ሊዘጋ ይችላል ማለት ነው። ስለዚህ እሱን ብታደርጉ ተመራጭ ይሆናል። የዛሬው ቪዲዮችን ይህን ይመስል ነበር። ከመውጣታችሁ በፊት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ደግሞ ኮመንት ላይ ልጠይቁኝ ትችላላችሁ ማለት ነው። አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቻው።